ሰላም እንዴት ዋላችሁ? ዛሬ አንድ መረጃ ይዤላችሁ መጥቻለሁ። ምናልባት ከተጠቀማችሁ በመጀመሪያ መረጃዎችን ስትሰሙ ራሳችሁም ቼክ እያደረጋችሁ፣ ምክንያቱም ብዙ የተዛባ መረጃ ስለሆነ እየተነገረ ያለው ማለት ነው። አንደኛ ነገር ሙሉ በሙሉ አልተዘጋም። ህጋዊ የሆነ ሰው ማለፍ ይችላል። አሁንም እየመጣ ነው። አንደኛ ማወቅ ያለባችሁ ኢማራት አይደለም፣ ዩናይትድ አረብ ኤሚሬት አይደለችም የዘጋችሁ ኢትዮጵያዊ እንዳይመጣ። አዲስ አበባ ኤርፖርት የኢትዮጵያ መንግስት ነው የዘጋው። ይሄ ማለት ራሱ መንግስት ያስቀመጠውን ሪኳየርመንት ወይንም አሰራር ሳትከተሉ በመምጣታችሁ ይሄን ሁሉ ኪሳራ ሊያጋጥማችሁ ችሏል። ስለዚህ አንደኛ መለየት ያለባችሁ ነገር በቪዚት ቪዛ በስርዓቱ በ60 ቀን ቪዚት ቪዛ የያዘ የሁለት ወር ከነ ሪኳየርመንቱ ሆቴል ቡኪንግ፣ ፕሩፍ ኦፍ አኮሞዴሽን፣ ቱ ዌይ ኤር ቲኬት፣ ፕሩፍ ኦፍ ፈንድ እያንዳንዱ ነገር ያሟላ ተቀባይ ያለው ሰው አሁንም እየመጣ ነው። ነገም ተነገ ወዲያ ይመጣል። ምክንያቱም ህጋዊ ነው። እዚህ ጋር ቆም ብላችሁ አዳምጡ። ለቀጣይም ፕሮሰስ ለመጀመር ያሰባችሁ የጀመራችሁም ጭምር ቆም ብላችሁ አስቡ። አንደኛ ኢምፕሎይመንት ቪዛ አይሆንም ብለን ብዙ ጊዜ አውርተናል። ምክንያቱም አንደኛ ኢምፕሎይመንት ቪዛ እዚህ ከመጣችሁ በኋላ ራሱ በጣም ለከፍተኛ ችግር፣ ስራ ማጣት፣ ወረቀት መኖሪያ ፈቃዳችሁ ሳይሰራ መኖር፣ ህገወጥ ሆኖ እንዲኖር ሰውን እያደረገ ነው። አብዛኛውን ኢትዮጵያዊ እዚህ በጣም ስቃይ ላይ ነው በኢምፕሎይመንት ቪዛ የመጣ። ምክንያቱም 28 ቀን ብቻ ነው ደላሎች ካንስል እያስደረጉ እየጠዋላቸው ችግር ላይ እየወደቁ ይገኛሉ። በመቀጠል ደግሞ ከኢትዮጵያ ኤርፖርት ኢምፕሎይመንት ቪዛ ፕሮሰስ ስታደርጉ ማሟላት ያለባችሁን ነገር ሳታሟሉ ነው ፕሮሰስ እየተደረገላችሁ ያሉት፣ ወይ እናንተ ሳታውቁ ወይ ደላላው እያወቀ። ስለዚህ ይሄንን ከኢትዮጵያ ማለፍ ስለማትችሉ በኤዲት ቪዚት ቪዛ ወይንም ፌክ በሆነ ቪዚት ቪዛ ስታልፉ ነበር እስከዛሬ። አሁን ላይ ግን ይሄ ነገር ሙሉ በሙሉ መንግስት አስቁሞታል ማለት ይቻላል። እየሰራበት ነው እና በጣም ብዙ ሰዎች በኢምፕሎይመንት ቪዛ እያለፉ አይደለም፣ ብዙ ገንዘብ እየከሰሩ ይገኛሉ። ስለዚህ አንደኛ ነገር ፕሮሰሱን የጨረሳችሁ ቲኬት የቆረጣችሁ ግቡና እድላችሁ ሞክሩ፣ ወይ ማለፍ ወይ መመለስ ነው። ሁለተኛ ደግሞ ፕሮሰስ ጀምራችሁ ቲኬት ያልቆረጣችሁ ቀስ ብላችሁ ቁረጡ፣ ነገሩ እስኪለይለ ጠብቃችሁ። ሶስተኛ ፕሮሰስ ያልጀመራችሁ በቪዚት ቪዛ አፕላይ አርጋችሁ ብትመጡ የተሻለ ነው። አመሰግናለሁ።